ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ ዛሬ ደግሞ እንዴት አድርገን ለቢዝነስ ፔጃችን ከቨር ፎቶ እና ፕሮፋይል ፒክቸር እንደምንቀይር አሳያችኋለሁ። በደንብ ተከታተሉኝ። በመጀመሪያ ወደ ስልካችን እንሄድና የፌስቡክ አፕሊኬሽን እንከፍታለን። ልክ የፌስቡክ አፕሊኬሽን ስንከፍት ወደ ፐርሰናል ፕሮፋይላችን ይወስደናል ማለት ነው። ፌስቡክ ፔጃችን ደግሞ ፐርሰናል ፕሮፋይል ስር ክሬት ስለሚደረግ ወደ ፕሮፋይል ፔጃችን ስዊች ማድረግ ይጠበቅብናል ማለት ነው። ያንን ለማድረግ ደግሞ በላይ በቀኝ በኩል የሜኑ ምልክት አለች። እሷን እንነካና ከዛ ከፐርሰናል ፕሮፋይላችን ፊት ለፊት ክሬት ያደረግናቸው እያንዳንዱ ፔጆች ይታዩናል ማለት ነው። እኔ በዚህ አጋጣሚ አንድ ፔጅ ብቻ ክሬት ስላደረግኩኝ ቢግ በርገር የሚል ያንን ፔጅ እከፍታለሁ ማለት ነው። ስለዚህ ወደዛ ፔጅ ስዊች አደረግኩኝ ማለት ነው። ስለዚህ አሁን እዚህ ፔጅ ላይ ሆነን ከቨር ፎቶ እና ፕሮፋይል ፒክቸር መቀየር ስንፈልግ እቺ የፕሮፋይል ምልክት የምትመስለዋን እንከፍትና እዚህ ጋር እንደዚህ እናያለን። ስለዚህ እዚህ ጋር አሁን ፕሮፋይል ፒክቸርን ከቨር ፎቶም ስለሌለው ልክ እዚህ ጋር የፎቶ ምልክቷን መርጠን ቹዝ ፕሮፋይል ፒክቸር የሚለውን እንነካለን። ከዛ ያዘጋጀነውን ቢዝነሳችን ይገልጽልናል ብለን ያሰብነውን ፕሮፋይል ፒክቸር እንመርጣለን ማለት ነው። ስለዚህ እዚህ ጋር ፕሮፋይል ፒክቸሩን መረጥኩለት ማለት ነው። ከዛ ሴቭ ብዬ እወጣለሁ። ስለዚህ ትንሽ ደቂቃ ቆይቶ ፕሮፋይል ፒክቸሩን ሴቭ ያደርግልኛል። አሁን እንደምናየው ፕሮፋይል ፒክቸሩ ምን ሆኗል? ገብቶልናል ማለት ነው። አሁን ቀጥለን ደግሞ በተመሳሳይ መልኩ የከቨር ፎቶውን የካሜራ ምልክቷን እንነካና አፕሎድ ፎቶ እንላለን። አሁንም ፎቶን መርጥለትና ሴቭ ብለን እንወጣለን። ስለዚህ ይህንም ትንሽ ቆይቶ ሴቭ ያደርግልናል ማለት ነው። ስለዚህ ይሄ ጠቅሟችኋል ብዬ አስባለሁኝ። ካጠቀማችሁ ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።